ተወዳጅ እንድንሆን የሚያደርጉ የተጠኑ ነጥቦችን እነግራቸዋለሁ። የሶሻል ሳይኮሎጂ አንዳንድ ሰዎች 4 አድርገው ነው የሚያቀርቧቸው። እኔ ግን ደግሞ ባጭሩ 7 ነጥቦችን በትንሽ ደቂቃዎች ውስጥ እነግራቸዋለሁ። አንደኛው ሰዎችን ተወዳጅ የሚያደርግ ነገር ለሰዎች ዋጋ የሚሰጡ ሰዎች፣ ሰዎችን የሚያከብሩ ሰዎች፣ ለሰዎች ክብር የሚሰጡ ሰዎች፣ ቆሞ የሚያስተናግዳቸውን ዌይተር ያከብራሉ። ቤታቸው የምታስተናግዳቸውን እህታቸውን የምትሰራውን እህታቸውን ያከብራሉ። ሰውን በሰውነቱ ክብር የሚሰጡ ሰዎች፣ ሀብታሙን አክብረው ድሃውን የማይንቁ፣ የተማረውን አክብረው ያልተማረውን የማይንቁ፣ የነሱን ብሔር ወደውና አክብረው የሌሎችን ብሔር የማይንቁ፣ የነሱን ሃይማኖት ሰዎችን ወደውና አክብረው የሌላ ሃይማኖት ሰዎችን የማያጣጥሉ፣ እነዚህ ሰዎች ሰውን በሰውነቱ የሚያከብሩ ሰዎች ይወደዳሉ፣ በህዝብ ይወደዳሉ። ሁለተኛ ፍሬንድሊነስ የሚባለው ነው። ፍሬንድሊነስ ማለት ደግሞ ምንድነው? እያንዳንዱን ሰው ስታገኙት እንደ ጓደኛችሁ። ለሁሉ ሰው ጓደኛ መሆን አይቻልም፣ እውነት ነው። ግን በዛ ሰዓት ኢምፖርታንት እንደሆነ እንዲሰማው፣ ጓደኛችሁ እንደሆነ እንዲሰማው፣ ወገኑ እንደሆናችሁ እንዲሰማው፣ አጋሩ እንደሆናችሁ እንዲሰማው ታረጉታላችሁ። እንደ ጓደኛ ታወሩታላችሁ። ፍሬንድሊ መሆን። ሶስተኛው ራስ የሚወደዱ ሰዎች ባህሪ፣ ራሳቸውን የማይሰብኩ ሰዎች፣ እኔ እያሉ የማያወሩ እኔ በጣም እንዲህ ነኝ፣ እኔ በጣም እንዲህ ነኝ እያሉ ስለ ራሳቸው የማይሰብኩ ሰዎች፣ ይልቁን ራሳቸው ሊሰውሩ የሚሞክሩ ሰዎች፣ እነሱ በጣም ተወዳጆች ናቸው። አራተኛው ምንድነው? አራተኛው ኤምፓቲ ይባላል። ኤምፓቲ ማለት ተወዳጅ የሚያደርግ ነገር። ኤምፓቲ ራሳችሁን በዛ ሰው ቦታ ላይ አድርጎ ማየት ነው። አንድ ሰው ታሟል፣ በታመመው ሰው ቦታ ላይ አድርጋችሁ ራሳችሁን ታያላችሁ። አንድ ሰው ተቸግሯል፣ በተቸገረው ሰው ቦታ ላይ አድርጋችሁ ራሳችሁን ታያላችሁ። አንድ ሰው ታስሯል፣ በታሰረው ቦታ አድርጋችሁ ራሳችሁን ታያላችሁ። ጥያቄ ትጠይቃላችሁ። ከኡስታዝ አቡበከር ጋር ስናወራ ግን ዶክተር አንተ እንዴት ነህ ይለኛል። አሁንም ደግሞ ግን እንዴት ነህ ማለት ህይወት እንዴት ነው፣ ኑሮ እንዴት ነው እያለ ይጠይቀኛል። ይሄ ምን ማለት ነው? ኤምፓቲ ነው የሚባለው። ከኡስታዝ ጋር ማንስማማው አንድ ነገር ላይ ብቻ ነው። እሱ ምን ይላል? እያንዳንዱ ሰው ለአንድ ወርም ቢሆን ታስሮ መውጣት አለበት ትምህርት እንዲማር ይላል። እኔ ደግሞ የለም ታስረው የተፈቱ ሰዎች የጻፉትን መጽሐፍ አነባለሁ እንጂ አልታሰርም እለዋለሁ። ይቅርብኝ እለዋለሁ።